ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ኦንላይን ፓስፖርት እንዴት አድርገን መሙላት በዚህ ዌብሳይት ከገባን በኋላ በቀይ በከበቡት ዌብሳይት ማለት ነው ወደ ትክክለኛው ዌብሳይታቸው ይወስደናል። ከዛ ውስጥ ከገባን በኋላ የምትለዋን ራይት ያደረኩባትን ክሊክ በማድረግ ቼክ ቦክሷን ቲክ እናደርጋለን ማለት ነው። እና ይሄን ካደረግን በኋላ ስታርት ኢንዲቪዥዋል የምትለዋን ክሊክ በማድረግ ኒው አፖይንትመንት የምትለዋን ክሊክ እናደርጋለን ማለት ነው። ከዛ ሳይት ሴሌክሽን ነው የመጀመሪያው ስቴፕ። የሚቀርበን አካባቢ እንሞላለን ማለት ነው። አዲስ አበባ ያለን አዲስ አበባ፣ አፋር ያለን አፋር፣ ሌላም ቦታ ያለን በየሪጅናችን በሚቀርበን ቦታ እንሞላለን። ከተማችንንም እንሞላለን ማለት ነው። እና ከላይ ያለውን ስንቀያይረው ሲቲውንም ከተማውንም ይቀይረዋል። ከዛ ኦፊሱንም እንሞላለን። የሚጠይቁንን መጠይቆች እዚህ ጋር ከሞላን በኋላ ወደ ቀጣይ ስቴፕ ኔክስት ብለን እንሄዳለን ማለት ነው። እና ኔክስት ብለን ስንሄድ ወደ ቀን ነው የሚወስደን። ቀኑን መቼ እንደምናደርግ እዚህ ጋር ከእሁድና ቅዳሜ ውጪ የሆኑ ቀኖችን በመምረጥ የሚመቸንን ቀን እናስተካክላለን ማለት ነው። እና ቀኑን መርጠን ስናበቃ እዚህ ጋር እንደምታዩት ሞርኒንግ ኤንድ አፍተርኑን የሚል ሰዓት አለ። ሰዓቱንም እናስተካክላለን ማለት ነው። ምን ሰዓት ላይ ፓስፖርቱን እንደምንቀበል በዛ ቀን ምን ሰዓት ላይ ፓስፖርታችንን እንደምንቀበል እናስተካክላለን ማለት ነው። እና እነዚህንም ከሞላን በኋላ ወደ ቀጣዩ ስቴፕ መሄድ እንችላለን ማለት ነው። እና ሰዓቱ እዚህ ጋር የተቀመጠው በኢንተርናሽናል ታይም ነው ማለት 8 ሰዓት ማለት 2 ሰዓት ነው። እና በዛ መሰረት እንሞላለን። ከዛ ኔክስት እንለውና ወደ ቀጣይ ስቴፕ ይወስደናል ማለት ነው። ቀጣይ ስቴፕ ላይ አሁንም ፐርሰናል ዲቴል አለ፣ ስለኛ የሚጠይቅ መጠየቅ ማለት ነው። ስማችንን ከናያት የተወለድንበትን ዓመተ ምህረትም ቀኑንም እንሞላለን። በአማርኛም በእንግሊዘኛም ነው እዚህ ጋር ያለው። የመጀመሪያው በእንግሊዘኛ የተቀመጠው ላይ በእንግሊዘኛ ስማችንን እንጽፋለን ማለት ነው። አሁን እኔ የኔን ስም ለምሳሌ የሞላሁት ነው። የመጀመሪያው የኛ ስም፣ ከዛ የአባታችን፣ ከዛ የአያታችን እንሞላለን። ከዛ ዓመተ ምህረቱንም እንዲሁ የተወለድንበትን ዴት ኦፍ በርዝ የሚለውን ዓመተ ምህረት እናስተካክላለን ማለት ነው። የተወለድንበትን ቀን እዚህ ጋር ያለውን ቀን ልደት ካርዳችን ጋር ካለው ቀን ጋር ተመሳሳይ ማድረግ አለብን። እዚህ ጋር በአማርኛ ደግመን እንሞላለን ማለት ነው። ስማችንን ከላይ የሞላነው ስም ማለት ነው። ከላይ በእንግሊዘኛ ነው የሞላነው። እዚህ ጋር ደግሞ እንደምታዩት በአማርኛ እንሞላለን ማለት ነው። እና ሞልተን ስናበቃ አሁንም ወደ ቀጣዩ ስቴፕ ይወስደናል ማለት ነው። አሁን እየሞላሁ ነው። ናሽናሊቲ ያው ኢትዮጵያ ነው። ከዛ በኋላ ስልክ ቁጥራችንን እናስገባለን። ስልክ ቁጥርም እናስገባለን። እዚህ ጋር ከስልክ ቁጥር ቀጥሎ ኢሜል ያለን ሰዎች ኢሜላችንን እናስገባለን ማለት ነው። ከሌለንም ያን ያክል ማንዳቶሪ አይደለም። እዚህ ጋርም የተወለድንበትን ቦታ እናስገባለን ማለት ነው። የተወለድንበትን ቦታ ማስገባት አለብን። ያው ልደት ካርዳችን ላይም ስለሚኖር እነዛን እያመሳሰልን ከዛ ስራችን ምንድነው? ለምሳሌ ተማሪ ከሆነን ተማሪ የሚለውን ስቱደንት በኤስ ቤት ሄደን እንፈልገዋለን። ሌላም ከሆነ ሌላ እንሞላለን ማለት ነው። ሄር ከለር ያው ኢትዮጵያዊ ጥቁር ነው በብዛት ጥቁር። ጀንደር ለምሳሌ ሜል ከሆነን ሜል፣ ፊሜል ከሆነን ፊሜል የሚለውን እንሞላለን። ከዛ ሄይት የሚለው በሴንቲሜትር ነው የተቀመጠው ቁመታችን ማለት ነው። ቁመታችንን እንሞላለን ማለት ነው። ከዛ አይ ከለር የሚለውንም እንመርጥለታለን ማለት ነው፣ የአይናችንን ቀለም። ከዛ ኢዝ አንደር 18 እና ኢዝ አዶፕሽን የሚለውን ከ18 ዓመት በታች ከሆነ እድሜያችን ከ18 ዓመት በታች ወይም ደግሞ በማደጎ ቤት ያደግን ከሆነም ያንን ሞልተን ኔክስት ስንለው ቀጣዩን ያመጣልናል ማለት ነው። ቀጣዩ ደግሞ አሁንም አድራሻ ነው። ለምሳሌ እኔ እዛ ጋር አዲስ አበባ ስላልኩ እዚህም አዲስ አበባ አልኩት። እዚህም ያው አዲስ አበባ ነው። እና እነዚህንም ኢንፎርሜሽኖች እንሞላለን ማለት ነው። በሚጠይቀን መሰረት መሙላት ነው።
የሌለንን ኢንፎርሜሽን መተው እንችላለን። በጣም ግዴታ ያልሆነውም ማለት ነው። ስለ ፋሚሊም የምንሞላው ነገር ካለ አድ ፋሚሊ የሚል አለ። እሱ ላይ ክሊክ በማድረግ ስለ ቤተሰቦቻችን የምንሞላውን መረጃ እንሞላለን ማለት ነው። እኔ ምንም መሙላት ካልፈለኩም ሳልሞላ ወደ ቀጣዩ ስቴፕ ሄዳለሁ ማለት ነው። ከዛ ፔጁን እዚህ ጋር 32 ፔጅ የሚል አለ። ራሱን ኔክስት ብንለው ትተን ችግር የለውም። ምክንያቱም 64 ፔጅ እዚህ ጋር ስለማያስመርጠን 32 ብቻ ነው እዚህ ኦንላይን ላይ አቬሌብል የሆነው ማለት ነው። ከዛ ፐርሰናል ኢንፎርሜሽን እዚህ ጋርም አፕሎድ የምናደርገው አለ እና ሜጋባይቱ ከ1 ሜጋባይት በታች ሳይዙ ማለት ነው። ከዛ እንዳይበልጥ ፋይል ፎርማቱ ጄፒኢጂ፣ ጄፒጂ፣ ፒኤንጂ፣ ጂአይኤፍ እና ፒዲኤፍ ይቻላል እና በፎቶም በፒዲኤፍም ሊሆን ይችላል እና እነዚህን አይዲያችንን እና የልደት ካርዳችንን ፎቶ አንስተን በእነዚህ ፎርማቶች እና ከ1 ሜጋባይት ሳይበልጥ አፕሎድ እናደርጋለን ማለት ነው። ብሮዝ የምትለዋን ክሊክ በማድረግ ፋይሉ ወዳለበት ቦታ ይወስደናል። ከዛ ያንን አፕሎድ የምናደርገውን የልደት ካርድ እና አይዲያችንን አፕሎድ እናደርጋለን ማለት ነው። ይሄ በፎቶ መልክም በስልካችንም ፎቶ አንስተን ማስገባት እንችላለን ማለት ነው። ለሁለቱም እንደዚህ አፕሎድ ስናደርግለት ያስገባዋል። ምናልባት ፎርማቱ ወይም ሳይዙ የማይፈቅደው ከሆነ ቀይ ያበራል። ትክክለኛ ካስገባን ደግሞ ከተቀበለን ያው ወደ ቀጣይ ስቴፕ ሰመሪ ያሳየናል ማለት ነው። እስካሁን የሞላናቸውን መረጃዎች እንደዚህ በዝርዝር አድርጎ ያመጣልናል ማለት ነው እና እዚህ ጋር ሰመሪው ላይ ትክክል ከሆነ ወደ ኔክስት ስቴፕ እናልፋለን። ትክክል ካልሆነ ደግሞ ተመልሰን ማስተካከል ያለብንን ነገር ማስተካከል እንችላለን ማለት ነው። ተታች ፕሪቪየስ የሚል ስላለ ወደ ኋላ በመመለስ የተሳሳተውን ኢንፎርሜሽን እንደገና ሞልተን ማስተካከል እንችላለን። ሌላም ነገር ካለ አፕሎድ ያደረግነውን ፋይል ከተሳሳተ ተመልሰን አስወግደን ያኛውን ሌላ ትክክለኛውን ኢንፎርሜሽን አፕሎድ በማድረግ እናስተካክላለን ማለት ነው። ከዛ ኮንፊርም አፕሊካንት የምትለዋን ክሊክ በማድረግ ወደ ቀጣዩ ስቴፕ መሄድ ካለብን ማለት ኢንፎርሜሽኑ የሞላነው ኢንፎርሜሽን ትክክል ከሆነ ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። ካልሆነ ደግሞ ፕሪቪየስ የምትለዋን ክሊክ በማድረግ ወደ ኋላ እንመለሳለን ማለት ነው። አሁን እኔ ወደ ኋላ ተመለስኩኝ። እዚህ ጋር አፕሎድ ያደረኩት ፋይል ለምሳሌ ተሳስቷል ብል ይሄንን አሁንም መልሼ ሌላ ፋይል አፕሎድ አድርጌ ያኛውን መጀመሪያ ያስገባሁትን ፋይል እየቀየርኩት ነው ማለት ነው እና ብሮዝ የምትለዋን ክሊክ በማድረግ ስንቀይረው ራሱ ይቀይረዋል። ከዛ አፕሎድ ስንለው ወደዛው ወደ ኖርማል ስቴፑ ይወስደናል ማለት ነው እና የተሳሳትነው ነገርም ካለ መሞላት የሌለበት ኢንፎርሜሽን ከሞላን ወይም ቀኖቹን በትክክል ስማችንንም ስፔሊንጉን በትክክል ካልሞላ ነው በዚህ መልክ አስተካክለን መሙላት እንችላለን ማለት ነው እና ሰመሪውን እንደዚህ ማየት አለብን ማለት ነው እና ይሄ ኦንላይን መሙላቱ በጣም አሪፍ ነው። በተለይ ቢዚ ለምንሆን ሰዎች እዛ ሄደን ከመሰለፍ ከመጋፋት በቀላሉ ቤታችን ወይም ኢንተርኔት ካፌ ገብተን መሙላት እንችላለን ማለት ነው። የመጨረሻው ስቴፕ እንግዲህ ፔመንት ነው፣ ክፍያ ማለት ነው እና ክፍያው በሁለት መንገድ አቬሌብል ነው። በንግድ ባንክና ሲቢኢ ብር በሞባይላችንን መክፈል እንችላለን። ብሩ እንደምታዩት 600 ብር ነው የሚለው እና ብሩን ከፍለን በዛ በሞላ ነው ቀን ጠብቀን ሄደን በዛ ቀንና ሰዓት ይሄንን የሞላነውን ፓስፖርት መቀበል እንችላለን ማለት ነው። እዚህ ጋር ፔመንት ኢንስትራክሽን ጋር የሚለው ጋር ፕሪንት የምትላለች እዚህ ጋር ጠቃሚ መረጃዎች ስለሆኑ ስክሪንሻትም ልናነሳው እንችላለን ወይም ደግሞ ፕሪንት አድርገን በሃርድ ኮፒ በወረቀት መልክ መያዝ እንችላለን ማለት ነው። ምክንያቱም እነዚህ ኢንፎርሜሽኖች የሚጠቅሙን ስለሆኑ ብንይዛቸው አሪፍ ነው ማለት ነው እና ይሄንን መረጃ እዚህ ጋር የሚታዩትን መረጃዎች መያዝ እንችላለን ወይ ፕሪንትም ልናደርግ እንችላለን። እንዳልኳችሁ ከላይ የፕሪንት ምልክት አለች፣ ካልሆነም ፎቶም ልናነሳው ፔመንት ኦርደር ኮድ ይላል ይሰጠናል ማለት ነው። አማውንት ብሩ አለ እና ክፍያውን ፈጽመን
ይሄ ፓስፖርት ኦንላይን አለቀ ማለት ነው ጣጣው። ቀኑ ሲደርስ በዛ ሰዓት እና ቀን የሞላንበት አካባቢ ሄደን ፓስፖርቱን ማውጣት ነው ማለት ነው። ሌላም የምንፈልገው ኢንፎርሜሽን ካለ እዚህ ጋር ኢሜል አድሬሳቸው አለ። በኢሜል አድሬሳቸው ኮንታክት አድርገን የምንፈልገውን ነገር ወይም ደግሞ ግልጽ ያልሆነ ነገርም ልንጠይቅ እንችላለን ማለት ነው። እና ኦንላይን ፓስፖርት አሞላል ይሄን ይመስላል። እና ቻናሌን ሰብስክራይብ አድርጉት። አዳዲስ ቪዲዮዎች በለቀቁ ጊዜ ቀጥታ ይደርሳችኋል ማለት ነው። እና በአጠቃላይ የፓስፖርት አሞላል ይህን ይመስላል ማለት ነው።